ጆብስ ጂፒቲ የሚባለው በ2024 ላውንች የተደረገ ሲሆን በአርቲፊሻል ኢንተለጀንስ የሚታገዝ ነው። ዋና ጥቅሙ ለስራ ፈላጊዎች እንደየአቅማቸው፣ ፍላጎታቸው፣ የትምህርት ደረጃቸው ስኪልና ያሉበትን መስራት የሚፈልጉበትን ሁኔታ ቦታ ለምሳሌ ሪሞት ወርክም ሊሆን ይችላል ያንን የማገናኘት እድል የሚሰጥ ነው። እስኪ ሞክሩት ጆብስ ጂፒቲ የሚባል ማለት ነው። ከዛ በተጨማሪ ስራ ከማፈላለግና ከማገናኘት ባለፈ ፕሮፌሽናል የሆኑ ሬዚዩምስ እንዲሁም ደግሞ ከቨር ሌተር ወይም ደግሞ ሲቪ ማለት ነው መስራት እንፈልግና ማን ይሰራልናል ስታንዳርድ ነው የሚለው ያስጨንቀናልና ያንን በእርግጥ ሌሎች ኤአይዎችም ሊሰሩ ይችላሉ። ግን ይሄ የበለጠ ጥንቅቅ አድርጎ ለዚህም ስራ የተዘጋጀ ስለሆነ ጆብስ ጂፒቲ ይባላል። ሞክሩት። ቆንጆ ነገሮችን ይጠቁማል። ከዛ ውጪ ደግሞ በስራ ጊዜ ምን ሊጠየቅ ይችላሉ፣ በምን ጉዳዮችስ መዘጋጀት ይገባል ያስፈልጋል የሚለውንም መጠቆም የሚችል ነው ማለት ነው። ይህን ስራ እንግዲህ እንደነ ቻትጂፒቲ፣ ፐርፕሌክሲቲ የሚባሉትም በስሱም ቢሆን ይሰሩታል። ግን ጆብስ ጂፒቲ የሚባለውን ብትሞክሩት ጥሩ ነው። ስለ ስራ ካነሳን ግን በዚሁ ደግሞ ኢንተርቪው ስራ ላይ ብዙ ጊዜ ቃለ መጠይቅ ይደረጋልና ለዛ ደግሞ እንደ መዘጋጃ የሚሆን ደግሞ ጉግል ዲጂታል ስኪልስ ትሬኒንግ የሚባል በኤአይ ፓወርድ የሚደረግ በአርቲፊሻል ኢንተለጀንስ የሚታገዝ አለና እሱንም ብትሞክሩት ጥሩ ነው። ይሄ ደግሞ ምንድነው ጥቅሙ? በኢንተርቪው ወቅት የሚነሱ ወይም ደግሞ ሊነሱ የሚችሉ ጥያቄዎችን መለማመድ ይቻላል። ልክ በዛው ቦታ እንደተገኘን ተደርጎ ለሚነሳልን ጥያቄ ለምንሰጠው መልስ ሪቪው ሊያደርግልን ይችላል። ወይም ደግሞ እነዚህ ጥያቄዎች ላይ በዚህ መልኩ ብትዘጋጅ መልካም ነው፣ ብትዘጋጅ መልካም ነው የሚሉ ሀሳቦችን ያቀርባል። ጉግል ዲጂታል ስኪልስ ትሬኒንግ የሚለውን ሞክሩት። አዘሴም ታይም ደግሞ ፊድባክ ይሰጠናል። ለምሳሌ ስራ ቅጥር ላይ ኢንተርቪው ከተደረግን በኋላ የጠየቁን ሰዎች ከሚሰጡን ፊድባክ ይልቅ ቀድመን መዘጋጀቱ ትሬን ማድረጉ የተሻለ ነውና ወዲያው ፊድባክ የመስጠትን እድል ይሰጣል። እንዲሁም ደግሞ አክሴሲብል ነው ለሁሉም ሰዎች ኦንላይን ስለሚገኝ ማንኛውም ሰው መሞከር ይችላል ማለት ነው። ስለ ስራ ካነሳን ተጨማሪ አንድ ነገር ጠቅሰን ብናልፍ የዚህ ግላስዶር እና ፔስኬል የሚባሉ አሉ። እነዚህ ደግሞ ጥቅማቸው ምንድን ነው? ኢንተርቪው አድርገን በኢንተርቪው ወቅት ደግሞ አሁን ምንድነው የተለመደው ስራ ሲወጣ ደሞዝ በስምምነት ይባላል። ስለዚህ ለምሳሌ የአንድ መስሪያ ቤት የአንድ ፕሮፌሽን ደሞዙ ምን ያህል ቢሆን አዋጭ ነው የሚለውን አንዳንድ ጊዜ ላናውቀው እንችላለን። ምክንያቱም ለድርጅቱ ከኢትዮጵያ ውጭ ያለ ካምፓኒም ሊሆን ይችላል ላናውቀው እንችላለን። ስለዚህ ግላስዶር እና ፔስኬል የሚባሉት ምንድነው ጥቅማቸው? የደሞዙ ምጣኔ ምን ያህል ሊሆን ይችላል የሚለውን ቀድሞ ኢንፎርም የማድረግ ድል አላቸው። ከዛ ውጭ ደግሞ ስለ ድርጅቱ ጠቃሚ ነገሮችን ቲፕ ያደርጉናል። በዚህ ደረጃ ብትዘጋጅ የድርጅቱ ስኬል እሴት የሚባሉት ነገሮች እንደዚህ ናቸው የሚለውን ይጠቁመናል ማለት ነው። ከዛ ውጭ ቅድም እንዳልነው ኢንተርቪው ላይ ደግሞ በአንድ ስፔሲፊክ ካምፓኒ ላይ ምን ላይ መዘጋጀት አለብን የሚለውንም ይጠቁመናል። ከዛ ውጭ ደግሞ ስራ ለመጠቆም ከተለያዩ ቦታዎችም ኢንፎርም ያደርገናል። ስለ ስራው ከሰራተኛው ምን ይጠበቃል የሚለውንም ይገልጽልናል ማለት ነውና እንግዲህ እነዚህ አይነት አፕሊኬሽኖች ስላሉ በስራ ጋር የጆብስ ጂፒቲ ቅድም እንዳልነው ለኢንተርቪው ደግሞ ጉግል ዲጂታል ስኪልስ ትሬኒንግ የሚባለውን እንዲሁም ደግሞ ስለ ስራው ዋጋው ወይም ደግሞ የደሞዛችን ልኬት እና አጠቃላይ ሁኔታ ምን መሆን አለበት የሚለውን ደግሞ ግላስዶር እና ፔስኬልን ብትሞክሯቸው መልካም ነው ተብሏል።